ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የአማርኛ ፊደላትን አንድ ላይ በማድረግ ቃላት ምንባብ የማለማመዳችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በኦንላይን እናስተምራለን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እስቲ እነዚህን አንብቡልኝ። የመጀመሪያዋ ፊደል ማናት? ይቺ ማናት? ለ ናት። ለ። ከዚህኛዋ ማናት? መ። ይቺ ማናት? ደ። ደ ነው። እስኪ እንደገን ለ መ ደ አንብቧቸው እስቲ። ለመደ ለመደ ብላችሁ ታነባላችሁ። እሺ ቀጣይ እነዚህ ናቸው። እስቲ እነዚህን አንብቡልኝ። የመጀመሪያዋ እቺ ማናት? በ ናት። በ። ከዛ ይቺ ረ፣ ይቺ ታ። በ ረ ታ በረታ 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 ብለን እናነባለን። እሺ ይቺ ማናት? ከ ናት። ያው ከ። ከዛ ይቺ ረ፣ ይቺ መ። ከ ረ መ አንድ ላይ ከረመ 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 ብለን እናነባለን ማለት ነው። ከረመ። እሺ ይቺ ማናት? ቀ ናት። ቀ። ከዛ ይቺኛው ማናት? ረ። ይቺ ማናት? በ። ቀ ረ በ ቀረበ 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 ብለን እናነባለን። እሺ ይቺ ማናት? አ ናት። ይቺ ገ። ይቺ ማናት? ኘ። አ ገ ኘ አገኘ 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 ብለን እናነባለን። እሺ እነዚህ ይቺኛዋ ማናት? ደ ናት። ከዛ ይቺ ማናት? ረ ናት። ይቺ ማናት? በ። ደ ረ በ ደረበ ደረበ ብላችሁ ታነባላችሁ። ደረበ። እስኪ እነዚህን አንብቡልኝ። ይቺኛዋ ፊደል ማናት? ፖ ናት። ፖ። ከዛ ይቺኛዋ ሊ፣ ይቺ ስ። ፖሊስ ምን ይላል? ፖሊስ ፖሊስ ፖሊስ። እሺ እነዚህ እቺ የመጀመሪያ ፊደል ማናት? እቺ ግ ነው። ግ። ከዛ ይችኛዋ ማናት? ን ናት። ከዛ ይቺ ማናት? ት። ግ ን ት አንድ ላይ ግምት ግምት። እሺ ይቺ ማናት? ታ። ከዛ ይቺ ሪ፣ ይቺ ክ። ታ ሪ ክ ታሪክ ምን ይላል? እስቲ አንብቡልኝ። ታሪክ ታሪክ ብላችሁ ታነቡታላችሁ ማለት ነው። በቀጣይ ስናት እነዚህ ናቸው። ይቺ ማናት? ሰ ናት አይደለ? ሰ። ይቺ ለ፣ ይቺ ቀ። ሰ ለ ቀ ፈለቀ ፈለቀ ብለን እናነባለን። ፈለቀ ፈለቀ። ይቺ ማናት? ገ ናት። ገ። ይቺ መ፣ ይቺ ተ። ገመተ 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 ብለን እናነባለን። እሺ ይቺ ማናት? ደ ናት። ደ።
ከዛ ይቺ ማናት? ስ ይቺ ማናት? ታ ደስታ ደስታ ምን ይላል? ደስታ ደስታ። እሺ በመቀጠል ይቺ ማናት? ይቺኛው ማናት? ፓ ናት። ፓ ይቺ ስ ይቺ ታ ፓ ስ ታ አንድ ላይ ፓስታ ፓስታ ፓስታ። ይቺ ማናት? የመጀመሪያዋ ገ ናት። ገ ከዛ ይቺ ማናት? ረ ይቺ ማናት? ፈ ገ ረ ፈ ገረፈ ገረፈ ገረፈ። ይቺ ማናት? ሞ ከዛ ይቺ ፐ ይቺ ማናት? ር ሞ ፐ ር አንድ ላይ ምን ይላል? ሞተር ሞተር ይላል ማለት ነው። ሞተር። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ወ ናት። ከዛ ይቺ ረ ናት። ይቺ ደ ወ ረ እሺ ይቺ ማናት? ደ አንድ ላይ እስቲ አንብቡልኝ። ወረደ 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 ብለን እናነባለን። ወረደ። እሺ ይቺ ማናት? ሰ ናት። ከዛ ይቺ ነ ከዛ ይቺ ቀ ሰ ነ ቀ አንድ ላይ ሰነቀ 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 ብለን እናነባለን ማለት ነው። እሺ ወደ ቀጣይ ቃላት ስናልፍ እነዚህ ናቸው። የመጀመሪያዋ ፊደል ይቺ ማናት? ም ናት። ም ከዛ ይቺኛዋ ሁለተኛ ማናት? ን ናት። ን ይቺ ማናት? ሶስተኛዋ ይቺ ጭ ናት። ም ን ጭ ምን ይላል? ምንጭ 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 ብላችሁ ታነባላችሁ ማለት ነው። በዚህ አይነት መንገድ ከተለማመዳችሁ አማርኛን በአጭር ጊዜ ብቁ አንባቢ ጸሐፊ መሆን ትችላላችሁ ማለት ነው። መጀመሪያ የሚጠበቅባችሁ ምንድነው? ፊደላትን ማወቅ። ፊደላትን ካወቃችሁ በኋላ ስትጠሩ መጀመሪያ ለያይታችሁ ከዛ ደግሞ አንድ ላይ አገጣጥማችሁ ፈጠን አድርጋችሁ ስትጠሩ ትክክለኛ ቃሉን በቀላሉ ማንበብ ትችላላችሁ ማለት ነው። ለበለጠ ደግሞ በኦንላይን ብትማሩ በጣም በአጭር ጊዜ ብቁ አንባቢ ጸሐፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን። በኦንላይን ለመማር ቪዲዮ እያስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። እንዲሁም ህፃናት ልጆቻችሁን አገር ውስጥም ሆነ ሀገር ውጭ ሆናችሁ ማስተማር የምትፈልጉ በተመሳሳይ ቪዲዮ ባለው ስልክ አናግሩን። ለዛሬ ይዘንላችሁ የመጣን ትምህርት ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።